አግልለው የጠበቁ ሰዎች አሉ። በመጠበቅ ሳይሆን በማመን ይመጣል። መቼ ይመጣል? ለመሰላችሁ ሰርፕራይዝ ለማድረግ ይፈልጋል መሰለኝ ጌታ። አንዳንድ ሰው ቤት ሲመጣ ወይም አንዳንድ ባሎች ለሚስቶቻቸው አይናገሩም። የሚመጡበት ሰዓት የሆነ ነገር ገዛዝቶ የሆነ ነገር አድርጎ ምናምን አዘጋጅተው ማንኳኳት ብቻ ነው። ከዛ ሲከፍቱ ይደነግጣሉ። እንደዛ መጣለው ብሏል። ባይዘዋይ መጣለው ብሎ ቀኑን ያልተናገረ ሰው በጣም ይፈራል። ምን ይዞ እንደሚመጣ አይታወቅም። ስለዚህ መጣለው ብሏል እንጂ በዚህ ቀን መጣለው ብሎ ብል ሰው ፎቁን ሽጠው መኪናን ሽጦ የሆነ ነገር አርገው ሁሉ ንስሐ ገብተው ጾም ጸሎት ገብቶ 40 ቀን ከዛም 80 ቀን 120 ቀን ሁሉ መግባት ይችላል ሰው። ቀኑን አልተናገረም። ለምን ካላችሁ ዝግጅቱ ከሰማይ ነው። አሜን። ከየት ነው? ከሰማይ ነው። ባጀቱ ከሰማይ ነው። ክብሩ ከሰማይ ነው። ማብራቱ ከሰማይ ነው። አረ አሜን ነው። ዲኮር ሁሉ ከሰማይ ተዘጋጅቶ ስለሚመጣ ልብሱ ሁሉ አረ አሜን አትሉ? ክርስቶስን ለብሳችሁ የምንለብሰው ልብስ እዛም ቀርኩ የክብር ልብስ ነው። አሜን ነው። የዚህ ምድራዊ አይደለም። ብዙ ጊዜ ቸርቾች ላይ እንደዚህ በዓል ስላለ ስለዚህ ያለ ለብሳችሁ አባሻ ለብሳችሁ ያብረቀርቃችሁ ነው ይባላል አይደል? ምድራዊ ዝግጅት ነው። ሰማይ ሲያዘጋጅ ልጁን ያለ። ስለዚህ በዚህ ቦታ አንድ መከራ ውስጥ ነበረ ዮሐንስ። ከባድ መከራ ውስጥ ነበረ ዮሐንስ። ምን አይነት መከራ ካላችሁ በሮም መንግስት ግዛት ውስጥ የሚኖሩበት አይሁድ ወይም ከአይሁድ የወጡ ክርስቲያን በጣም ከፈተና የተነሳ እየተጋቡ መከራ እየበሉ የሚኖሩበት ሰዓት ነው እና ዮሐንስን በዛይ ተቀቀለ በኋላ አለሞት ሲል ወስዶ ሜዲትራኒያን ላይ ባለው በባህር ውስጥ ፈጥሞ በምትባል ደሴት በዚህ ውስጥ ቁጭ ብለው በእንደዚህ አይነት ደሴት ላይ ዙሪያው ሁሉ በውሃ በተከበበ ውስጥ ተጥሉ። እንዴት አደረገ መሰላችሁ? በመርከብ ወስዶ ጣለና መርከቡን ይዞ ወጣ። አሁን ዮሐንስ እንደው እንደምንም ወጣለው ብሎ ቢታገል አንድ እግር ከደሴቷ እንደዚህ ካነሳ ውሃ ውስጥ ነው የሚገባው፣ ባህር ውስጥ ነው የሚገባው። ወደ ኋላ ከጨመረ ውሃ ውስጥ ነው፣ ወደ ቀኝ ወደ ግራ ካለ ውሃ ውስጥ ነው። አማራጭ ወደ ሰጥቶ ከዛስ ዙሪያው ሁሉ ዝግ በሆነ ሰዓት ሰማይ ተከፈተ። አሜን። ቀና ብሎ ሲያይ አንድ ድምጽ ሰማ። አሜን። አሜን ነው። ምን አይነት ድምጽ ካላችሁ ወደ ላይ ውጣ የሚል ድምጽ። ወደ ውጣ የት ይወጣል? በየት በኩል ይወጣል? የምድር ፖለቲካ ዘግቷል። የሮም መንግስት አስተዳደር አገዛዝ ዘግቷል። መከራ ጠንቶ ሰውነቱ ሁሉ ቆስሏል። ከጋለ ያው በናስ ከጋለው ከዛይት ውስጥ ነው የወጣው። ብስኩት በዛይት ውስጥ እንደሚቀቅሉ አይነት እንደዚህ አገላብጠው እየቀቀሉ እንደዚህ አገላብጠው እየቀቀሉ ያልበሰለበትን ሁሉ እያበሰሉ ዮሐንስ ግን አልሞተም። እንዴ እሰው ያይሞትም እንዴ? ስለዚህ እኔ ወደ ሩቅ ወስዳለሁ ብሎ በመርከብ ወስዶ ጥሎት ስመጣ ሰማይ ያውጣል። አሜን። አሜን ነው። የመከራው እኮ ብርታት ከባድ ነው። ሞት ከቦታል። ኪቦርድ ያለበት አይደለም፣ ፓስተር ያለበት አይደለም፣ ቸርች ያለበት አይደለም፣ የቤተ ክርስቲያን ምዕመናን ምሳብ ቦታ አይደለም። ሰውነቱ ጤናማ ሆኖ አይደለም። በዛ ውስጥ በዛ ጨለማ ውስጥ ናውጣ የምትል ያ ቦታ የቤተ ክርስቲያን የምትወጣበት ተስፋ ሁሉ የሚፈጸምበት ጊዜ ነው። አሜን አትሉ? አሜን። አሜን ነው። አሜን። መሄድ የሚፈልግ ሰው አለ? አሜን። አሜሪካ ሳይሆን ሰማይ፣ አሜን። ካናዳ ሳይሆን ወደ ዘላለም ክብሩ አሜን ይባላል። አሜን አሜን ይባላል። እስቲ መሄድ የሚፈልግ እጁን ያሳየኛ። እጁን አኬ ወንዳችሁ ልጅ አይታችሁ እስቲ እንደገና እናረጋግጥ። መሄድ የሚፈልግ ሰው መሄድ ጌታ ሆይ መሄድ የሚፈልግ ሰው ዛሬ ሊመሰክር ነው። ቶሎ ብላችሁ እጃችሁን አውጡ። ተውት እኔ ብያለሁ። ተዘጋጅታችሁ ያው የምትዘጋጁት ምናምን አይደለም እኮ ያው ይሁን ትመጣላችሁ ትሄዳላችሁ። ከዚህ ውጪ እየተዘጋጃችሁ ያላችሁ ነገር አለ። ሰማይ እየተዘጋጀ ስለሆነ ነው። አሜን። አራታ ጨበጨቡ ለጌታ ክብር። ሃሌሉያ። ስለዚህ ስለ ዮሐንስ ራእይ መጽሐፍ አንድ የተወሰነ ሐሳብ ነው። ዮሐንስ ራእይ መጽሐፍ በሶስት ዘመናት ይከፈላል።
በሶስት ዘመናት ነው የሚከፈለው። አንደኛው ይሄን ሐሳብ ዮሐንስ ራዕይ ምዕራፍ 1 ቁጥር 19 ላይ ታገኙታላችሁ። ምንድነው ምለው ካላችሁ እንዲህ ነው ምለው ምዕራፍ 1 ቁጥር 19 በኋላ እንግዲህ ያየሁን ማለት ነው አሁን ያለው ከዚህ በኋላ ይሁን ዘንድ ያለው ጻፍ ያለፈው ከዛስ አሁን ደግሞ ያለው ከዚህ በኋላ ሊሆን ያለው ምን አለ ጻፍ ሶስት ጊዜ ይወክላል እና ያለፈው ጊዜ ቤተክርስቲያን በዚህ ምድር ላይ ከተተከለች ጊዜ ጀምሮ እስከ ሎዶቅያ ቤተክርስቲያን ወይም እስከ ምዕራፍ 3 መጨረሻ አካባቢ ድረስ የቤተክርስቲያን ዘመን ተብሎ ይታሰባል። ቤተክርስቲያን ዘመን ማለት በመከራ የተሞላ በሰቆቃ የተሞላ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 8 አካባቢ ሲታይ ምንድነው የሚለው ካላችሁ በኢየሩሳሌም ባለች ቤተክርስቲያን ምን ሆነ ነው የሚለው ስደት ሆነ ይላል። ከዛ ጊዜ ጀምሮ እስከ ዛሬ ድረስ ቤተክርስቲያን ያለ ስደት የኖረችበት ያለ ረሃብ የኖረችበት ፖለቲካ ሳይመታ ሳይገጫት የኖረችበት ዘመን የለም። እስከ ሎዶቅያ ቤተክርስቲያን ኦሬዲ ሎዶቅያ ቤተክርስቲያን ማለት የኛ ዘመን ቤተክርስቲያን አይነት ማለት ነው። ስለዚህ እስከ ምዕራፍ 3 ድረስ 2000 ምናምን ዓመት ያው ቤተክርስቲያን ከተተከለች ኦሬዲ ጴንጤቆስጤ ወይም መንፈስ ቅዱስ ከወረደ ጊዜ ጀምሮ እስካሁን 2000 ምናምን ይሄው እየተቆጠረ ነው ያለው። ከዛ ጊዜ አንስቶ እስከ ምዕራፍ 3 ድረስ ምዕራፍ 1 እስከ ምዕራፍ 3 ድረስ የቤተክርስቲያን ዘመን ተብሎ ይታሰባል። ያ ጊዜ 2000 ምናምን ዓመት ነው። ሎዶቅያ ቤተክርስቲያን ጋር ስንመጣ ቅድም ማን ነው ሚዲያ ላይ ያየው እንደዚህ ሎዶቅያ ቤተክርስቲያን እንደዚህ አንድ ጥቅስ አለ። በጣም ሁሉ የምትጠቅስ ምን አይነት ጥቅስ ነው ካላችሁ በደጅ ቆሜ አንኳኳለሁ ማንም ድምፄን ሰምቶ ቢከፍትልኝ ወደ እርሱ እገባለሁ። ይሄ ጥቅስ በጣም ሰው በደንብ ይጠቅሳል በጣም ምቹ አድርጎ። ግን አሁን ሐሳቡ ምቹ አይደለም። ኢየሱስን ወደ ውጭ ያወጡበት በሶስት ነገር የኛ ዘመን ቤተክርስቲያን ወይ ከሎዶቅያ ጋር የሚመሳሰለው የኛ ያሁኑ ዘመን ቤተክርስቲያን በሶስት ይመሳሰላል። አንደኛ በገንዘብ የሚመካ ቤተክርስቲያን ሎዶቅያ ቤተክርስቲያን ኢየሱስን ውጭ አውጥታ በሐር ጨርቅ ንግድ በጣም የበለጠረች በሀብት የከበረች ነች። ነገር ግን በለፊት በራቁት ትገኛለች። ባዶ ነሽ፣ ምንም አልለበስሽም፣ ክብር ባንቺ ላይ የለም ብሎ ኢየሱስ ተናገረባት። እሱ ብቻ አይደለም ኩል የሚባል በዓለም ላይ የታወቀ ቅባት አለ ለአይን የሚሆን ለአይን ጥራት ያ በጣም በውድ ዋጋ የሚሸጥ የአይን ኩል ከዛ ሀገር ከሎዶቅያ ከተማ ይመረታል። ስለዚህ ይሄ ለዓለም ሁሉ በማከፋፈል የምትታወቅ የአይን ኩል ያላት ቤተክርስቲያን ኢየሱስ ምን አላት? እውር ነሽ፣ በፊት ማየት አትችልም፣ እውር ነሽ፣ ሌላ የሚጎትት ሰው ያስፈልግሻል፣ አትሆንም ለኔ ግን አንቺ አይቻለሁ፣ ለሌላው ተርፌያለሁ፣ መድኃኒት አለኝ ትያለሽ፣ በፊት ግን በእውር ነሽ፣ ሌላ አካል ሊመራሽ ይገባል፣ አይንሽ ማየት አይችልም ይላታል። ሶስተኛ ደግሞ ምንድነው ምለው ባለጸጋ ነሽ ትያለሽ፣ ነኝ ትያለሽ፣ በጣም ከፍ ብለሻል፣ ያልሰበሰብሽው ሀብት ገንዘብ ንብረት የለም፣ ዝናሽ ከፍ ብሏል፣ አቅምሽ ከፍ ብሏል፣ ነገር ግን በፊት ደሃ ነሽ ይላታል። ከዛ ከሎዶቅያ ቤተክርስቲያን ካለፈ በኋላ ምዕራፍ 4 ላይ ዮሐንስን ናውጣ ይለዋል። አሜን ነው ናውጣ ይለዋል። ያ ጊዜ አሁን እያልኩ ያለው እኛውን ሎዶቅያ ቤተክርስቲያን አካባቢ ነን ያለን። ኤፌሶን ቤተክርስቲያን ያነሳል አይደል? ኤፌሶን ቤተክርስቲያን ከ300 ማለት 30 ዓመተ ምህረት እስከ 100 ዓመተ ምህረት የነበረው የቤተክርስቲያን ዘመን ነው የሚወክለው። ከዛ ሰለምኔስ ቤተክርስቲያን እነ እርጋሞኒያ የራሳቸውን ጊዜ እየቆጠሩ አልፈዋል። አሁን የነበርነው በጣም ቤተክርስቲያን ባለጸጋ ባለሀብት ህንጻ በህንጻ የተለያየ ነገሮች የዚህ ምድራዊ ነገር ጋር አታችመንት የፈጠረበት ጊዜ ቢሆን ያሁኑ ጊዜ ነው። ይሁን እንጂ ኢየሱስ በቅርቡ ይመጣል። አሜን አይባልም ወይ? ኢየሱስ በቅርቡ ይመጣል። ሃሌሉያ። ሰሙኝ
ቤተክርስቲያን በዚህ ምድር ከጀመረች ጊዜ ጀምሮ ሕይወት በክርስቶስ እንደሆነ የዘላለም ዕረፍት በክርስቶስ እንደሆነ ከአምና ከቋንቋ ከዘር ከተለያየ ከጎሳ ከዚህ ምድራዊ ችካል ራሷን ነፃ ካደረገች ጊዜ ጀምሮ በእኔ ስም ትፈተናላችሁ፣ በእኔ ስም መከራ ትቀበላላችሁ የሚለው ነገር ያለ ብቻ ሳይሆን አሁንም እየቀጠለ ያለ ታሪክ ነው። ነገር ግን አንድ ቀን ዕረፍት አለ፣ ተስፋ አለ። ታውቁታላችሁ ክርስቲያን በምን መልክ እንደተጣበበ፣ ለክርስቲያን ሰፊ ቦታ እንደማይሰጥ፣ ሰይጣን በተለያየ አቅጣጫ በምን አቅጣጫ ለቤተ ክርስቲያን ለቅዱሳን ለአማኝ ለተጠራው ዘር ለክብሩ የተመረጠው ዘር አፍሮ ረግጦ እንዴት ለመያዝ እንደሚሞክር ለእናንተ ግልጽ ነው፣ ቃሉም ያወራል። ነገር ግን ይኸውላችሁ ግደላችሁ በቅርቡ ኢየሱስ ይመጣል። አሜን። በቅርቡ ኢየሱስ ይመጣል። ከምዕራፍ 4 በኋላ እስከ ምዕራፍ 19 ታላቁ የያዕቆብ መከራ ተብሎ ይታሰብ። እስከ ምዕራፍ 19 የማይመለስ መከራ ማለት ነው። የማይመለስ መከራ 3 መከራ አይነቶች ይጠራሉ። አንደኛ ሰባቱ መቅሰፍት አይነት ይላል። ቀጥሎ 7ቱ መለከት አይነት ያወራል። ቀጥሎ 7 ጽዋዎችን ያወራል። እስከ ምዕራፍ 19 ድረስ መከራ ነው። በማቴዎስ ወንጌል ምዕራፍ 24 ላይ ማንበብች ሙሉ ቦታ ያን አንብቡ። ያ ቦታ የሚፈጸምበት በመጽሐፍ ቅዱስ እንደሚናገር ከዳንኤልም በዮሐንስ ራእይም እንደሚናገር ታላቁ የያዕቆብ መከራ ነው። ያዕቆብ መከራ ይላል እንጂ የቤተ ክርስቲያን መከራ አይደለም። እሺ አመናችሁ ነው። የያዕቆብ መከራ የቤተ ክርስቲያን መከራ አይደለም። ምዕራፍ 4 በኋላ ምዕራፍ 5 ላይ አንድ የሚከፈት መጽሐፍ አለ። በሰባት ምን የሆነ የታተመ በጀርባ በሆድም በላይ በታችም ያ መጽሐፍ ሲከፈት እያነበባችሁ ስትሄዱ መከራ ብቻ ነው መጽሐፍ ውስጥ የሚገኘው። መጽሐፍ ብቻ ማለት መከራ ብቻ፣ ሰቆቃ ብቻ፣ መቅሰፍት ብቻ፣ ሞት ብቻ፣ ቃጠሎ ብቻ። ያ ጊዜ አውሬ በምድር ላይ ስልጣን የሚወስድበት እግዚአብሔር ለአውሬ ሙሉ ስልጣን የሚሰጥበት ጊዜ ነው። ያ ጊዜ እስከ ምዕራፍ 19 መከራ ብቻ ነው። እኛ እዛ ቦታ ነበር እኛ አለ እዛ እስከ ምዕራፍ 19 ድረስ የ7 ዓመት ወይ መጽሐፉ 42 ወር የሚል ወይ 1260 ቀን ብሎ ያ መጽሐፍ የሚለው ቦታ ላይ እኛ በዛ መከራ ውስጥ ነበር ወይ? እኛ ምዕራፍ 4 ላይ ወጥተናል። አራመነትሉ የለንም። ለምን ካላችሁ ኢየሱስ ክርስቶስ በክብሩ በዳመና ላይ እኛን ሊያነግሰን አራመነትሉ ፍለፊት ላይ ታላቁ ይሄ ማቴዎስ ወንጌል 24 ላይ የሚልጣር መጀመሪያ ይላል 7 ዓመት ነው ጊዜው እስከ ምዕራፍ 19 የ7 ዓመት መከራ። በሌላ ንግግር ታላቁ የያዕቆብ መከራ ይላል። ታላቁ የያዕቆብ መከራ ታላቁ የቤተክርስቲያን መከራ አይደለም። ታላቁ የያዕቆብ መከራ ታላቁ የቅዱሳን መከራ አይደለም። ቅዱሳን ከኢየሱስ ክርስቶስ ጋር ለ7 ዓመት በዳመና ላይ የሚዝናኑበት ቀን ነው። ደስ ያለው አሜን ይበላ። አታጨበጭቡም? ለጌታ ክብር ታመጡ። አይዟችሁ፣ ደስ አይቀርም ዘመን። አይዟችሁ እንዲሆኑ ፖለቲካው እንዲሆኑ በቤተ ክርስቲያን ላይ በፓታን የማይሄድ ዓለም የለም። የሰይጣን ዓለም፣ የፖለቲካ ዓለም፣ የሃይማኖት ዓለም፣ የዘር ዓለም፣ የምናምን ዓለም ሲስተሙ በቤተ ክርስቲያን ላይ ነው። ዝም ብሎ አይደለም። የሆነ ነገር ሲሆን ዝም ብሎ አይመስላችሁ። ባይዘዋይ ቅዱሳን ከማንም ጋር እኩል ማሰብ ከጀመራችሁ ክርስትና እንደ ሌላ ሃይማኖት ነው የሚመስለው። ዝማሪያችሁ እንደ ሌላ ሃይማኖት ነው የሚመስለው። ልንገራችሁ፣ ይኸውላችሁ ለእኛ ትልቁ ተስፋ ከሌላ ሚለየን ባይዘዋይ 3 ትልቅ ነገር ልንገራችሁ። 3 በጣም ትልቅ ነገር ያው ለሌላ ዓለም ያልተሰጠ ለሌላ ሃይማኖት ያልተሰጠ ለሌላ ዘር ያልተሰጠ 3 ነገር ለቤተ ክርስቲያን ብቻ። አንደኛው ትልቁ ደስታዋ ትንሣኤዋ ትነሳለች። አሜን አትሉ? ትልቁ ትንሣኤ የሚባለው
ለቤተ ክርስቲያን ለቅዱሳን በክርስቶስ ለተጠራው ሰው የመጀመሪያው ደስታ ነው። ይሄ ባይኖር ወረደ ክርስትና ይሄ ባይኖር ኢየሱስ አልሞተም። ይሄ ባይኖር መስቀሉ ስራ ውሸት ነው። ይሄ ባይኖር የተሰራው ሁሉ ወንጌል ምንለው አብ ምንለው ወልድ ምንለው መንፈስ ቅዱስ ምንለው ሁሉ ኢየሱስ ሞቶ ተነስቷል በቀራንዮ ላይ ብለን ምንለው የጌታ ራቱ አሁን የተቀበልነው ሁሉ ዜሮ ነው። ምን ከሌለ ትንሣኤ ከሌለ ለምን ከማንም ጋር አብረን የሞትን ነው። ከማንም ጋር ጀንስ እየለበስን ነው። ከማንም ጋር ገበያ እየገባን ነው። ከማንም ጋር ታክሲ ውስጥ መኪና ውስጥ የዓለም ሲስተም እኛ ከዚህ ዓለም ትውልድ ጋር እኩል አድርጋለች። ለጥፋት ከተዘጋጀው ጋር እኩል አድርጋለች። ነገር ግን ልዩነቱ በአንድ ቦታ ላይ ነው። ብንሞት እንነሳለን። አሜን። የሚበሰብሰው ይሄ አካል የማይበሰብሰው አካልን ይዞ ይነሳል። አሜን። አረበናታችሁ አሜን አትሉም ወይ? አሜን። ደስታ ይሰማችሁ? ስንዴ መሬት ላይ ወድቆ አንድ ነው የወደቀው። ሲወጣ ግን ብዙ ፍሬን እንደሚያፈራ ወድቀን ሞተን